አንድ የ6 ዓመት ልጅ በቦምብ ድምፅ መካከል ኳስ ይጫወታል። በየቀኑ ሕይወቱን በፍርሃት ያሳልፋል። ቤቱን ያጣል። ሀገሩ በጦርነት ውስጥ ትገኛለች እና ከሚወዳቸው ሰዎች አንዱን ያጣል። ብዙ ሰዎች እንዲህ ያለ ሕይወት የወደፊት ሕልምን እንደሚያጠፋ ያስባሉ። ነገር ግን ይህ ልጅ ፈጽሞ አልተሸነፈም። ያንን ፍርሃት ወደ ጥንካሬ ቀየረው፣ መከራውንም ወደ ኃይል እና በመጨረሻም የዓለም እግር ኳስን አስደነቀ። ይህ የሉካ ሞድሪች ታሪክ ነው። ሰላም የዩቲዩብ ቻናል ቤተሰቦቻችን፣ ዛሬ እስከ መጨረሻው ከኛ ጋር ይቆዩ፣ ምክንያቱም ብዙ ሰዎች የማያውቁት የሉካ ሞድሪችን እውነተኛ የህይወት ታሪክ እንመለከታለን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ቻናሉን ሰብስክራይብ ማድረግ አትርሱ። ሉካ ሞድሪች በመስከረም 9 ቀን 1985 በክሮሺያ ዛዳር ከተማ ተወለደ። በዚያን ጊዜ ቤተሰቡ እንደ ማንኛውም ቤተሰብ በሰላም እየኖረ ነበር። አባቱ በወታደራዊ ስራ ይሰራ ነበር፣ እናቱም በልብስ ፋብሪካ ትሰራ ነበር። ሁሉም ነገር መደበኛ ይመስል ነበር። ነገር ግን ሉካ 6 ዓመት ሲሆነው ሁሉም ነገር ተቀየረ። በዩጎዝላቪያ የተነሳው ጦርነት ከክሮሺያን አዳረሰ። መንደሮች ተቃጠሉ፣ ቤቶች ፈረሱ፣ ቤተሰቦችም ሕይወታቸውን ለማዳን መሸሽ ጀመሩ። በዚያን ጊዜ ከሉካ በጣም የሚወደው ሰው አያቱ ነበረ። አያቱ በየቀኑ በጎች ያሰማራ ነበር። ትንሹም ሉካ ከእርሱ ጋር ብዙ ጊዜ ያሳልፍ ነበር። አያቱ ለእሱ ከአያት በላይ ጓደኛው ነበር። አንድ ቀን ግን ሁሉም ነገር ተለወጠ። አያቱ በጦርነት ውስጥ ተገደለ። ለ6 ዓመት ልጅ ይህ የማይረሳ ህመም ነበር። የልጅነቱ ደስታ በአንድ ቀን ወደ ሐዘን ተቀየረ። ከዚያ በኋላ ቤተሰቡ መንደራቸውን ለቀው ሸሹ። በየቀኑ የቦምብ ድምፅ፣ የጥይት ድምፅ እና ፍርሃት የህይወታቸው አካል ሆነ። ወደ ዛዳር ከተማ ደርሰው በአንድ ትንሽ ሆቴል ውስጥ እንደ ስደተኞች መኖር ጀመሩ። ብዙ ልጆች የልጅነታቸውን ጊዜ በመጫወቻ ሜዳ ያሳልፋሉ። ሉካ ግን በሆቴል ፓርኪንግ ውስጥ ኳስ ይጫወት ነበር። የቦምብ ድምፅ ቢሰማም ኳሱን አይተውም ነበር። ኳስ ለእርሱ ጨዋታ ብቻ አልነበረም፣ መከራው የሚያመልጥበት ዓለም ነበር። ይህ ትንሽ ልጅ አንድ ቀን የዓለም ምርጥ እግር ኳስ ተጫዋች መካከል እንደሚቆም በዚያን ጊዜ ማንም አላሰበም ነበር። ነገር ግን ሕይወት ለእርሱ ገና ብዙ ፈተናዎችን አዘጋጅታለት ነበር። በሆቴል ውስጥ ያለው ሕይወት ቀላል አልነበረም። ቤተሰቡ በአንድ ትንሽ ክፍል ውስጥ ይኖር ነበር። የነገው ምን እንደሚሆን ማንም አያውቅም ነበር። ከውጭ የሚሰማው የቦምብና የጥይት ድምፅ በሁሉም ሰው ልብ ውስጥ ፍርሃትን ይፈጥር ነበር። ነገር ግን ትንሹ ሉካ ይህንን ፍርሃት በኳስ ለመርሳት ይሞክር ነበር። በሆቴሉ ፊት ለፊት ባለው ፓርኪንግ ውስጥ በየቀኑ ኳስ ይጫወት ነበር። የተሰበረ ግድግዳ፣ የጦርነት አሻራዎች እና የፈራረሱ ሕንፃዎች መካከል ኳሱን በእግሩ ለመቆጣጠር ይለማመድ ነበር። ያ ፓርኪንግ ለእርሱ የመጀመሪያ ስታዲየም ሆነ። የሆቴሉ ሰራተኞች በየቀኑ ይመለከቱት ነበር። ትንሹ ልጅ ኳሱን ከእግሩ ላይ ለሰዓታት ሲጫወት ያዩት ነበር። አንዳንዶቹ ለወላጆቹ ይህ ልጅ ልዩ ችሎታ አለው፣ ወደ እግር ኳስ አካዳሚ ውሰዱት ብለው ይመክሯቸው ነበር። በመጨረሻም ሉካ ለአካባቢው ክለብ ልምምድ ጀመረ። ነገር ግን አዲስ ፈተና ጠበቀው። በዕድሜው ካሉ ልጆች ጋር ሲነጻጸር በጣም ቀጭንና ትንሽ አካል ነበረው። በአካላዊ ግጭት በቀላሉ ይወድቅ ነበር። ብዙ አሰልጣኞች ችሎታ ቢኖረውም አካሉ አያስችለውም ይሉ ነበረ።
አንዳንዶች ደግሞ ወደፊት ጥሩ ተጫዋች መሆን አይችልም ብለው ይገምቱት ነበረ። ነገር ግን ሉካ አንድ ነገር ያውቅ ነበረ። ሰውነት ትንሽ ሊሆን ይችላል፣ ነገር ግን ህልም ትንሽ መሆን የለበትም። ሁሉም ሲያቆሙ እሱ የበለጠ ልምምድ ይሰራ ነበረ። ሌሎች ልጆች ልምምድ አቁመው ወደ ቤት ሲሄዱ፣ እሱ ግን ኳሱን ይዞ ተጨማሪ ሰዓታትን ይለማመድ ነበረ። እግሮቹን በፍጥነት ማንቀሳቀስ፣ ኳስን በትክክል ማቀበል፣ ጨዋታውን ከሌሎች በፊት ማንበብ እና ትክክለኛ ፓስ ማድረግ እየቀኑ ልምምዱ ሆነ። ቀስ በቀስ ሰዎች ሰውነቱን ሳይሆን ችሎታውን መመልከት ጀመሩ። በዚህም ጊዜ የክሮኤሽያው ታላቅ ክለብ ዳይናሞ ዛግሬብ የሉካን ችሎታ አስተዋለ። ይህ ለሱ ትልቅ እድል ነበር። የህይወቱን አቅጣጫ የሚቀይር በር ሊከፍትለት ነበር። ነገር ግን በዳይናሞ ዛግሬብ መግባት ብቻ በቂ አልነበረም። አሁንም ራሱን ማሳየት ነበረበት እና በዚያ የጀመረው ጉዞ ወደ አውሮፓ ትልቅ መድረክ ያመራው ነበረ። ሉካ ሞድሪች ዳይናሞ ዛግሬብን ሲቀላቀል ህልሙን ወደ እውነት መቀየር ጀመረ። ነገር ግን ይህ የመጨረሻ መዳረሻ አልነበረም። ከዚያ በኋላ የሚመጡት ፈተናዎች ከቀደሙት የበለጠ ከባድ ነበሩ። በወጣት ቡድኑ ውስጥ የሉካ ችሎታ በፍጥነት ታየ። ኳሱን የሚቆጣጠርበት መንገድ፣ ትክክለኛ ፓሶቹ እና ጨዋታውን ቀድሞ የማንበብ ችሎታው አሰልጣኞቹን አስደነቀ። ቢሆንም ክለቡ ገና ለዋናው ቡድን ዝግጁ አይደለም ብሎ አመነ። ስለዚህ በልምምድ እንዲጠነክር ወደ ቦስኒያ ፕሪሚየር ሊግ በውሰት ተላከ። በዚያ የሚጫወተው እግር ኳስ ክለብ እጅግ ጠንካራ እና አካላዊ ነበረ። ብዙ ሰዎች ይህ ቀጭን ልጅ እዚህ አይቆይም ብለው አስበው ነበረ። ነገር ግን ሉካ ሁሉንም አስገረመ። በፍጥነት ከሊጉ ምርጥ ወጣት ተጫዋቾች አንዱ ሆነ። አካላዊ ግጭቶችን በጉልበት ሳይሆን በብልህነት ማሸነፍ እንደሚቻል አሳየ። ከዚያ ወደ ዳይናሞ ዛግሬብ ተመለሰ። አሁን ግን የቀድሞ ትንሽ ልጅ አልነበረም። በራሱ የሚተማመንና ቡድኑን ሊመራ የሚችል ተጫዋች ሆኖ ተመለሰ። ዳይናሞ ዛግሬብ በተከታታይ ዋንጫዎችን ማሸነፍ ጀመረ እና ሉካ የቡድኑ ዋና አማካኝ ሆነ። የአውሮፓን ታላላቅ ክለቦች እሱን መከታተል ጀመሩ። በ2008 የእንግሊዙ ክለብ ቶተናም ሆትስፐርስ እሱም በትልቅ የዝውውር ዋጋ አስፈረመው። ለሉካ ይህ የልጅነት ህልሙን እውን የሆነበት ቀን ነበረ። ነገር ግን ፕሪሚየር ሊግ ቀላል አልነበረም። ብዙ ተንታኞች ሰውነቱ ለእንግሊዝ ፕሪሚየር ሊግ ኳስ አይመጥንም ብለው ተቹት። አንዳንዶች ደግሞ በቶተናም ሊሳካለት አይችልም ብለው ጻፉ። እንደ ልማዱ ግን ሉካ በቃላት አልመለሰም፣ በሜዳ ላይ መለሰ። ከጨዋታ ወደ ጨዋታ የበለጠ ይሻሻል ነበረ። ፓሶች፣ እይታው እና ጨዋታን የሚቆጣጠርበት መንገድ የቶተናም ደጋፊዎችን አስደሰተ። በጥቂት ዓመታት ውስጥ ከፕሪሚየር ሊጉ ምርጥ አማካኞች አንዱ ሆነ። አሁን ደግሞ የዓለም ትልቁ ክለብ አይኑን በእሱ ላይ አሰረፈ። በ2012 ሪያል ማድሪድ ሉካ ሞድሪችን አስፈረመ። ለብዙ ተጫዋቾች ይህ የእግር ኳስ ትልቁ ጫፍ ነው፣ ግን ለሉካ አዲስ ፈተና መጀመሪያ ነበረ። በመጀመሪያ ወራቶቹ በሪያል ማድሪድ አልተሳካለትም ነበር። ብዙ ሰዎች አዲሱን ዝውውር አጥብቀው ተቹ። አንድ የስፖርት መገናኛ እንኳን የዓመቱ እጅግ አሳዛኝ ዝውውር ብሎ ጠራው። ብዙ ተጫዋቾች በዚህ ጫና ይሸነፉ ነበረ። ነገር ግን ሉካ ሞድሪች ከጦርነት ያለፈ ሰው ነበረ። የሚዲያ ትችት በልጅነቱ ካየው መከራ ጋር ሲነጻጸር ትንሽ ነገር ነበረ። ዝም ብሎ መስራትን ቀጠለ። በሪያል ማድሪድ የመጀመሪያው ዓመት ለሉካ ሞድሪች እጅግ ፈታኝ ነበረ።
በሚዲያ የተዘነዘረበት ትችት ከባድ ነበር። ነገር ግን እሱ አንድም ጊዜ ራሱን ለመከላከል አልወጣም። እርሱ የሚያምነው አንድ ነገር ብቻ ነበር፣ መልሱ በሜዳ ላይ መሆን አለበት ብሎ። ቀስ በቀስ ሁሉም ነገር ተቀየረ። ኳሱን በእርጋታ የሚያሰራጭበት መንገድ፣ ጨዋታን የሚቆጣጠርበት ብልሃት እና በአስቸጋሪ ሰዓት የሚያሳየው መረጋጋት ሪያል ማድሪድን የበለጠ ጠንካራ ቡድን አደረገው። በ2014 ሪያል ማድሪድ ከረጅም ዓመታት ጥበቃ በኋላ 10ኛውን የቻምፒዮንስ ሊግ ዋንጫ አነሳ። ይህ ለክለቡ ታሪካዊ ጊዜ ነበረ እና ሉካ በዚያን ስኬት ውስጥ ቁልፍ ሚና ተጫውቷል። ከዚያ በኋላ ሪያል ማድሪድ የአውሮፓን እግር ኳስ ተቆጣጠረ፣ በተከታታይ የቻምፒዮንስ ሊግ ዋንጫዎችን አነሳ እና ሉካ ሞድሪች በዓለም ላይ ካሉ ምርጥ አማካኞች አንዱ መሆኑን አረጋገጠ። ነገር ግን በ2018 ለእርሱ ከሁሉም የተለየ ዓመት ነበረ። በዚህ ዓመት ክሮኤሽያን በካፒቴንነት እየመራው ወደ ዓለም ዋንጫ ፍጻሜ አደረሳት። ብዙ ሰዎች ክሮኤሽያ እስከዚያ ድረስ ትደርሳለች ብለው አልጠበቁም ነበረ። ነገር ግን ሉካና ጓደኞቹ ዴንማርክን፣ ሩሲያን እና እንግሊዝን በማሸነፍ ፍጻሜ ላይ ደረሱ። ምንም እንኳን በፍጻሜው በፈረንሳይ ቢሸነፉም ሉካ ሞድሪች የውድድሩ ምርጥ ተጫዋች በመሆን የጎልደን ቦል ሽልማትን አሸነፈ። ዓለም አሁን የእሱን ብቃት በሙሉ ተቀበለች። ከጥቂት ወራት በኋላ ደግሞ እግር ኳስ ዓለምን ያስደነቀ ነገር ተከሰተ። ሉካ ሞድሪች የ2018 ባለንዶርን አሸነፈ። ይህ ድል ተራ ሽልማት አልነበረም። ከ2008 ጀምሮ ባለንዶር በሊዮኔል ሜሲ እና በክርስቲያኖ ሮናልዶ መካከል ብቻ ሲዘዋወር ነበረ። ሉካ ሞድሪች ግን ያንን ተከታታይ አሸናፊነት አቋረጠው እና ስሙን በእግር ኳስ ታሪክ ላይ በወርቅ ጻፈ። የሉካ ሞድሪች ታሪክ አንድ ትልቅ ትምህርት ያስተምረናል። ሰዎች ቢጠረጥሩህ፣ ቢተቹህ ወይም እንደማትችል ቢነግሩህ በራስ መተማመን እና መታገል ከቀጠልክ አንድ ቀን የማይቻል የሚመስለውን ማሳካት ትችላለህ። ከጦርነት የተረፈው ትንሽ ልጅ የዓለም እግር ኳስን የሚመራ ኮከብ ሆነ። ይህ የሉካ ሞድሪች ታሪክ ነው። የተስፋ፣ የትዕግስት እና የማይበገር ጽናት ታሪክ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ አስተያየታችሁን ጻፉልን እና እንደዚህ አይነት የእግር ኳስ ዶክመንተሪዎችን ለማየት ቻናሉን ሰብስክራይብ ማድረግ አትርሱ። ቀጣዩ ዶክመንተሪ የማን እንዲሆን እንደምትፈልጉ በኮሜንት ይንገሩን። እስከምንገናኝ ድረስ ሰላም።